እግዚአብሔርም አብርሃምን አለው ከአገሪ ከዘመዶች ከአባቲ ቤት ተለይተህ እኔ ወደሚያሳይ ምድር ውጣ አለ። አሜን ነው። የዛሬ የትምህርት ርዕስ ተለይተህ ውጣ። ከሰፈር ተለይ፣ ከመንደር ተለይ፣ ከዘረኝነት፣ ከጎሰኝነት፣ ከጎጠኝነት መንደር ሰፈር ተለይ ውጣ። እግዚአብሔር በረከት ወዳለበት ምንጩ ወዳለበት ወደዛ ምንጭ ሊያገናኝሽ ይፈልጋል። አሜን ነው። መለያት ይሁን በኢየሱስ ስም። አስተውል እየተናገርኩ ያለሁት። አሜን ነው። ለመባረክ በዚህ ስፍራ ላይ 7 ነገሮችን ሲናገር እንመለከታለን። ስንት ነገር ነው ያልኩት? 7። ምዕራፍ 12 ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 ያለውን ነው ምናገረው። አስተውል። ዘማሪ ነቢይ የተናገረውን አላልኩም። እግዚአብሔር ራሱ ለአብርሃም ከጦንቃይ ቤት ከታራ ቤት የአብርሃም አባት ነው ታራ ውጣ አለ። ለምን? የሚያሳይ ስፍራ ቦታ አለ። ነገር ግን ስትወጣ ብቻዬን አወጣለኝ፣ አበዛለኝ፣ ህዝብ አደርጋለኝ፣ ለብዙ ሰው የመፍትሄ ሰው አደርጋለኝ። ካንተ የሚያስፈልገው ምንድነው? መውጣት ነው። አሜን ነው። ካወጣ በኋላ እንዲህ ብሎ ሲናገር እንመለከታለን። አንደኛ ታላቅ ህዝብ አደርጋለሁ አለ። አንድ ሰውን አንተ ውስጥ ያለው ያ መንፈስ በማንም ውስጥ ያለውን የሚመረምር በማንም የማይመረመር መንፈስ አንተ ውስጥ አለ። አሜን ነው። ስለዚህ እግዚአብሔር አምላክ ተለይ ውጣ። ለምን? ታላቅ ህዝብ ሊያደርግ ይፈልጋለሁ እያላክ ነው። አሜን ነው። ሁለተኛ ይባርካለሁ አለ። አሜን ነው። መባረክ የሚፈልግ አሜን ይበለኝ። እኔ አይደለሁም የሚባርከው፣ የሚባርከው ባለቤቱ ያበዛው ካወጣ በኋላ ምድረ ባዳ ላይ ያልቷ ብቻዬን ቀረው በቤቴ ያለው ኤልያዘር ሊወርሰኝ ነው ሲል ነው። አትፍራ፣ የምድርን አሸዋኢ የሰማይን